አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ ሰላም ሰላም ብያለሁኝ። ዛሬ መጥቻለሁ በምግብ ስራ ተመልሻለሁ። ውድ ቤተሰቦቼ ይኸው እዚህ ጋር ሽንኩርት ከትፍ ያለሁኝ የምሰራው መርጉግ ነው። እዚህ ጋር ቲማቲም አለኝ፣ ቃሪያ አለኝ፣ ካሮት አለኝ፣ ዶሮ እዚህ ጋር ቆራርጫለሁ። ይሄ ዶሮ ሰድር ነው። እሺ ሰድር ነው። እዚህ ጋር ደግሞ ይሄ ያለኝ ይሄንን እንደዚህ ቆራርጬ ማለት ነው እንዳይጠቁርብኝ ጨው አድርጌ እንደዚህ ዘብዝፌዋለሁኝ። ጨው አድርጌበት ማለት ነው። እዚህ ጋር ደግሞ ድንች አለኝ፣ አብረን እንሰራለን። ውድ ቤተሰቦቼ ይሄ መርጉግ አሰራር አሳያችኋለሁ ዛሬ ማለት ነው። ሀባይ ይሄው በዚህ መልኩ ሽንኩርቴን ጥብስ አድርጌያለሁኝ። ይሄው እዚህ ጋር 4 ሎሚ ያለኝ ውሃው ብዙ ስለሚሆን ሌላ ይሄ ወረቀር ጋር አለኝ። ይሄ ደግሞ እንትን ነው ቀረፋ ትንሽ ሄል አደርግበታለሁ። ብዙም አይወዱም፣ ትንሽ ነው ማረገው። እዚህ ጋር ቅመሞች አሉኝ፣ የተፈጨ ዝንጅብል፣ ኩርኩም፣ ቁንዶ በርበሬ፣ የተፈጨ ቢዛር፣ ይሄ ደግሞ የተፈጨ ነጭ ሽንኩርት ነው። እነዚህ ናቸው ቅመሞች። እሺ እና እንትን አደርግበታለሁ ፍልፍል ማለት ነው። ፍልፍል አህማሩን የዲቀቱ ያረቦቹም ማለት ነው። እሱን አደርጋለሁ ሽንኩርቱ ላይ ይቻላል ሳይሆን እነዚህ ላይ ዶሮዬን ነው የምጨምረው። እሺ የቆራርጬ በጨውና በእርድ አድርጌ አጥቤዋለሁ ማለት ነው። በደንብ ጥብ አድርጌዋለሁ። ይኸው እዚህ ጋር ውድ ቤተሰቦች እንትን እንፋሎቱ ካሜራዬን እንትን እያደረገ እዚህ ጋር ከሽንኩርት ጋር ነው የምጠብሰው። ያው ለብዙ ነው ጀማው ብዙ ነው የምሰራው። ኳንት ለምን አለብሽ እንዳትል እኔ ዘይት ስገዛለሁ ግን አሁን እንደዚህ ከሽንኩርቱ ጋር ጥብስ አደርገዋለሁ። እነሱ ቤተሰብ ከዛ ቲማቲም እጨምራለሁ። አሰን ካሮቱን ራሱ ከዚህ ጋር ጨምረው አሪፍ ነው። ለምን ካሮቱን ቶሎ ስለማይበስል ከዛ ትንሽ ከድነዋለሁ ማለት ነው። ታን እዚህ ጋር በርበሬ ያስገባታለሁ። በርበሬ ከሽንኩርት ጋር እንዲጣበስልኝ ማለት ነው። ካሮቱ ስለማይበስል ጨምረዋለሁ አንድ ነው። ከዶሮ ጋር ጥብስ እንዲል ማለት ነው። ቶማት ሳልሳ ከዛ እዚህ ጋር ቲማቲም እጨምራለሁ። እሺ ቤተሰብ ከዛ ቲማቲም አሁን እንደዚህ ግልብጥ አደርግና ከድነዋለሁ። ከዛ እዚህ ጋር ሎሚንና እነዚህን እጨምራቸዋለሁ። ውሃ ጠብ እያደረጋችሁ ታሽታላችሁ ማለት ነው። ከዚህ በኋላ ድንቹንና ያንን ስጨምር ደግሞ አሳያችኋለሁ። አትክልቱን ስጨምር ውድ ቤተሰቦች በዚህ መልኩ ውሃ ጠብ እያደረጋችሁ ታደርጉታላችሁ። ሲጀመር ቲማቲሙን ሲጨምሩት ውሃ ያመጣል ማለት ነው። ያው ጨምር ያለው ብዙ ስለሆነ ሳልሆነው እኔ እንደዚህ
አደርጋለሁ ማለት ነው። እንደ ሳልሆናችሁ እንደ ውሃው መጠን ነው የምጨምሩት። ቤተሰብ በዚህ መልኩ ከተቁላላለኝ በኋላ እዚህ ጋር ያፈላ ውሃ አለኝ እጨምራለሁ ማለት ነው። አቤት ጭሱ! ትንሽ ከድናለሁ። ከዛ ድንችንና ባሚያን ጨምራለሁ። ይሄ ውዶች አሁን ድንችን ጨምራለሁ እዚህ ጋር። ከዛ ያንኛውንም ስጨምር ባላሳያችሁ። ይሄው ቤተሰብ ከዛ ይሄን እንጨምራለን። እሺ ይሄ ወረቀር ጋር ስለሚመር ያኔ እንደዚህ መጨረሻ ላይ ነው መጨመርሽ እና ከዛ ድንቹ ከጨመርኩ በኋላ ይሄን ጨምርበታለሁ። ከዛ በቃ ውሃ ጨምራለሁ። ከዛ እዚህ ጋር ውሃ ጨምርበታለሁ። እሺ ጨዋችሁን ጨው ጨምሬያለሁ። ያው እንደ መጠኑ እየቀመሳችሁ መጨመር ትችላላችሁ እናንተ። ይሄን የቆራረጥኩትን ክብዝ ነው ጨምረው። እሺ ክብዝ እኔ ገዝተው አምጥተውልኝ ነው፣ ቤት አይደለም የሰራሁት። መርጉግ በዚህ መልኩ ነው። ይሄን ነው የምጨምረው። እሺ ይሄው በዚህ መልኩ ጨምሬያለሁ ማለት ነው። ድንችንና ይሄን አትክልቱን ካሮቱን ጨው እየቀመሳችሁ መጨመር ነው። እሺ ያው እኔ ዛሬ ብዙ ስለምሰራ ያው ውሃ የፈላ ውሃ ነው የምጨምሩት ግን እሺ ከዛም ከተናለዋል። ይሄ ውድ ቤተሰቦቼ በዚህ መልኩ ደርሷል። አሁን እዚህ ጋር ከብዝን እንጨምራለሁ ማለት ነው። የቆራረጥኩትን ከብዝ እዚህ ላይ ነው የምጨምረው። ውድ ቤተሰቦቼ አሳያችኋለሁ እና በዚህ መልኩ ነው መርጉግ የሚሰራው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንደሚጠቅማችሁም ለእናንተ ማለት ነው ውዶቼ። ውድ ቤተሰቦቼ ሳሎን ሰርች ጨርሻለሁ ማለት ነው። ይሄንን ቆራርጬ ፍሪጅ ያስቀመጥኩት ከቤት ነው ማለት ነው። ከውጭ ነው የሚመጣው። እኔ በቤትም መስራት ይቻላል እና ይሄን ሳሎና ላይ ይሄን ነው የምጨምረው ማለት ነው። እሺ ያው ብዙ ስለሆነ ብዙ ነው ያለኝ። ያው ለእናንተ ለማሳየት ያክል ነው። ይሄንን ሳሎና ላይ በዛ ብዙ እንዳታደርጉት። ያኔ ድርቅ ሲል ጥሩ አይደለም። ውሃ ሲኖረው ነው መርጉ ጋር አሪፍ ማለት ነው። እያያችሁ ነው የምትጨምሩት።